ሲቸገሩ ሰዎች ለምን ኬክ አይበሉም የሚሉት አይነት ሰው ነበር መሆኑ። እግዚአብሔር ሊያሳርፍሽ ሲፈልግ እረፊ። በህይወት የመጡ ቻሌንጆች፣ ተግዳሮቶች ግን አሁን ያለ ማንነቴን ሰርተውታል። በጣም እግዚአብሔርን አመሰግናለሁ። ያለነሱ አሁን ያለሁት ማንነቴ አይኖርም ነበር ብሎ አቢዩዝ የሚያደርጉ ሰዎች እኮ አሉ አይደል? ቀበል መሸኘት ተፈጥሯዊ ነው። በጣም ሀብታም ለመሆን የሚፈልጉ ሰዎች አሉ። በሀብት እዛ ጋር መድረስ የሚፈልጉ ሰዎች አሉ። ስልጣን የሚፈልጉ ሰዎች አሉ። ዝና የሚፈልጉ ሰዎች አሉ። እና እነዚህ ነገሮች ለእኔ በጣም ቀላል ናቸው ብዬ ነው የማምነው። መሆን የምፈልገውና መድረስ የምፈልግበት ነገር ማግናኒመስ መሆን፣ ማግኖኒሜቲ ጋር መድረስ ነው። ማግኖኒሜቲ ማለት ሰፊ ልብ ማለት ነው። ማግኖኒሜቲ ማለት ትልቅ አእምሮ ማለት ነው። ስለዚህ ሰፊ ልብ፣ ትልቅ አእምሮ፣ ወሰን የሌለው ደግነት፣ ቁጥር የማይታክት ይቅር ባይነት። ማግናኒመስ ከሆንሽ ትናንሽ ነገሮች ያረብሽ፣ አሳሰብሽ በጣም ከፍ ያለ ነው የሚሆነው። በህብረተሰብ ውስጥ ይሄ ማግናኒሜቲ ያላቸው ሰዎች፣ ማግናኒመስ የሆኑ ሰዎች ጥቂት እንኳን ቢኖሩ ማህበረሰብ ይለወጣል። የሚመጣውን መቀበል፣ የሚሄደውን መሸኘት ካልቻልን እንጎዳለን። ለዛ ሆቴል ሪሴፕሽን የምትሰራ ሴት አለች። ስራዋ ምንድን ነው? ቼኪን፣ ቼክ አውት፣ መቀበል፣ መሸኘት ተፈጥሯዊ ነው። አዲስ ዓመት ሲመጣ እንቀበላለን፣ አሮጌውን እንሸኛለን። የተፈጥሮ ሂደት ነው። እዚህ ምድር ላይ ያለው ሰርኩሌት የሚያደርገው ሀብት በሙሉ የፈጣሪ እንደሆነ ማወቅ አለብን። ምንም ይዤ አልመጣሁም፣ ምንም ይዤ አልሄድም። ስለዚህ ኖት ማይን። መልካም በረከቶችን እንቀበል። እግዚአብሔር ሰዎችን ህይወት የሚለውጥበት ጊዜ አለው። እግዚአብሔር ሊያሳርፍሽ ሲፈልግ እረፊ። መልካም ሰዎች ወደ ህይወታችን ሲመጡ መቀበል ነው። እግዚአብሔር የሚልካቸው ሰዎች አሉ ወደ ህይወታችን መጥተው ህይወትሽን እንዳለ የሚገለብጡ የሚለውጡ ሰዎችን ይልካል። ህይወቱን የሚለውጥ ፈጣሪ ነው። መልካም ሰዎች ወደ ህይወታችን ሲመጡ ቢኬርፉል፣ ተልከው ሊሆን ይችላል። መልካም አጋሮችን መቀበል ነው። አንዱ ቢበረታ አንዱ ቢደክም አንዱ ይበረታል። አንዱ ቢወድቅ አንዱ ያነሳዋል። ፓርትነር ነው። ይህንን ፓርትነር ለይተን ማየት ያስፈልጋል። ኦፖርቹኒቲስ ይመጣሉ ወደ ህይወታችን፣ ግን የምንጠብቀው አይነት ሆነው ላይመጡ ይችላሉ። በህይወቴ ስላለፍኩባቸው ተግዳሮቶች በጣም እግዚአብሔርን አመሰግናለሁ። ያለነሱ አሁን ያለሁት ማንነቴ አይኖርም ነበር። የማግኘትን ጥግ አይቼ አውቃለሁ። የሀብትን ጥግ አይቼ አውቃለሁ። ከትዳር ጋር በተያያዘ ከዛ ደግሞ በጣም ማጣትን ደግሞ አይቼ አውቃለሁ። ያንን ባላውቅ ሲቸገሩ ሰዎች ለምን ኬክ አይበሉም የሚሉት አይነት ሰው ነበር መሆኑ። በጣም መፈለግን አይቻለሁ። እሱ ካልመጣ አይሆንም። ፕሮግራም ተዘጋጅቶ እኔ አልችልም ካልኩኝ ቀኑ ይቀየራል። መገፋትን ደግሞ በጣም አይቻለሁ። ስለዚህ ማጣትን፣ ማግኘትን፣ መሰደድን ዘመቻ ሲደረግብሽ ከዛ እችን እያጠነከረሽ እያበረታሽ ያለው ለዚያ ምን አይነት ሰው ነበር መሰልሽ መሆኑ? በቃ ዝም ብሎ ስፖይልድ የሆነ እንደ ልቡ የሆነ እንደ ልቡ የሚናገር እንደ ልቡ የሚኖር አይነት ሰው ነበር መሆኑ። በህይወት የመጡ ቻሌንጆች፣ ተግዳሮቶች ግን አሁን ያለ ማንነቴን ሰርተውታል። አሮጌ ነገሮችን እንሽኝ ከህይወታችን። የተቀመጡ ጊዜ ያለፈባቸው ሰዎች አሉ። እነዛን አውጥቶ መጣል። የተጠራቀሙ አሮጌ የሆኑ ስንት ዓመት የሆናቸው የያዝናቸው ቂሞች አውጥቶ መሸኘት ያስፈልጋል። የኛ ያልሆኑ ነገሮችን መሸኘት ያስፈልጋል። የሚጎዱንን ሰዎች መሸኘት አለብን ብሎ አቢዩዝ የሚያደርጉ ሰዎች እኮ አሉ አይደል? መክረሻቸው፣ ልታስተካክያቸው ሞክረሽ ከዛ ደግሞ መሸኘት አለብን ከህይወታችን። መቀበል ያለብን እንቀበል፣ መሸኘት ያለብንን እንሸኝ። በማስተዋል ያልንበት ምክንያት የማንቀበላቸው አሉ። በአቢዩዝ ከሆነ አትቀበይም፣ የሚጎዳሽ ከሆነ አትቀበይም፣ ናንሰንስ አትቀበይም። ማንሸኛቸው ነገሮች ለምሳሌ አባት ልጁን ተናዶበት ወይ ተናዶባት አይሸኝም። ልጅ አይደለሽም አይባልም። መቃብር ላይ አልቆምም፣ መቃብር ላይ እንዳትቆሚ አይባልም። የፈለገ ታጥፋ ልጅ ነች፣ የፈለገ ያጥፋ ልጅ ነው። ስለዚህ
ፎር ላይፍ እኔ አልፈልግም ብለው የሚቆርጡ አሉ። እሱ ነገር ጥሩ አይደለም እና የማይሸኙ ናቸው ልጆች አይሸኙም። እነዚህን ለማለት ነው።